ፖሊሱን ማን ገደለው? ክፍል 5 ከወንጀል ቦታ የተገኘውን ከዘራ እንዲከታተሉ የተመደቡት ፖሊሶች በቁጥር 5 ይሆናሉ። እነዚህ ሲቪል ለባሽ 5 ፖሊሶች ቢሮዬ ገብቶ መነጋገር ጀመር። በዛሬ ቀን በጠዋት ምን ማድረግ እንዳለባቸው፣ ትላንት ምሽት ምን እንዳደረጉ በሱ ጉዳይ ተነጋግረን አንዳንድ መመሪያዎችን ለመቀባበል ተሰባሰቡ። ልንሄድበት የምንችለው መንገድ ከዘራው የማን ነው የሚለውን በየቦታ ሄደን በየጠላ ቤቱ፣ በየጠጅ ቤቱ፣ ብዙ ሰው በሚሰበሰብባቸው ቦታ ሁሉ የመጠየቅ ቀን ነው የተያዘው። ያ ካልተሳካ ደግሞ በአቃቂና በአካባቢው ከዘራ የሚሸጥ ምን ያህል ሰው አለ? ከዘራ የሚሸጡ ወይም ደግሞ ከገጠር ወደ ከተማ አምጥቶ ከዘራ የሚነግዱ ካሉ እነማን ናቸው በሚለው ላይ አቃቂንም ቃሊትንም በዙሪያ ያሉ የገጠር ገበሬ ማህበሮች እስከ ዱከም ባለው በዚህኛው በኩል ደግሞ አሁን ቅሊንጦ፣ ኮየፈጬ በሚባሉት አካባቢ ያሉ ሰዎች ጨምሮ በግራና በቀኝ በስፋት ከዘራ ማን ይሸጣል? ሽመል ነጋዴ አለው። ሽመል አምጥቶ ነው የሚሸጠው ወይስ ሽመል ራሱ ያዘጋጃል? እሱን ለይተን በመከፋፈል ለቡድኑ በተናጥል የሥራ ድርሻ ተሰጠ። ነገሌ በዚህኛው ቀበሌ ስንት ከዘራ ነጋዴ አለ? ነገሌ ገሌ በዚህኛው ቀበሌ ስንት? ይሄን እያጣራችሁ ትመጣላችሁ። ከዘራ ነጋዴ በገበያ ውስጥ የሚሸጡት ደግሞ እነማን ናቸው? ከዘራን ደግሞ እንደዚህ የሚሰራ በቆዳ ለብጦ የሚሰራ ባለሙያስ ማን ነው? ምክንያቱም ከዘራውን የሸጠለት ሰው ከዘራ የገዛው ሰው ሊያስታውስ ስለሚችል የገጠር ሰው በብዛት ስለሚተዋወቅ ቢያንስ አንዱ ከየት እንደመጣ ስለሚተዋወቅ ፍንጭ ለማግኘት ይቻል ይሆናል በሚል በከዘራ ላይ ትኩረት አድርገው እንዲሄዱ ለነሱ የሥራ መመሪያ ሰጠናቸው። የሚቀጥለው የጋቢውን ጉዳይ የሚከታተሉት ናቸው። ጋቢው ለምን እጣን በጣም ይሸታል? ምን አይነት እጣን ነው? በመኖሪያ ቤት ውስጥ እንደዚህ አይነት እጣን ማጨስ አለ? በዚህ ጉዳይ ላይ ስንወያይ ከዛው አካባቢ የተወለዱ ልጆች ስለነበሩ አንዳንድ ፍንጭ አመጡ። ይሄ ጋቢ ውቃቢ ቤት ወይም ጠንቋይ ቤት የሚመላለስ ሰው የሚጠቀመው ነው። እንደውም ካዳሚ መሆን አለበት። የጠንቋይ ካዳሚ ባይሆን ኖሮ ይሄ አንድ ቀን አይደለም። ይሄ ሁሉ የእጣን ሽታ ደጋግሞ ጠንቋይ ቤት የሚሄድ ሰው